የተከበራችሁ የሀገሬ ኢትዮጵያ ሚዲያ ተከታታዮች ጤና ይስጥልኝ። ለሰዓቱ የሚሆኑ መረጃዎችን ይዤላችሁ መጥቻለሁ። ከኔ ጋር ቆዩ። የፕሮቴስታንት ስመጥር ዘማሪ የሆኑት ዶክተር ደረጀ ከበደ የቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል ዘፈን መልእክቱ ወንጌል ነው ማለታቸው አነጋጋሪ ሆነዋል። የቴዲ አፍሮን ዘፈን የሚተች ዘፈን ለሰሩት የኦሮምኛ ዘፋኞች ገላና ጋሮምሳና ዮሲን ጌታውን በመንግስት ትዕዛዝ 20 ሚሊዮን እንደተከፈላቸው ተነገረ። ፖለቲከኛው ልደቱ አያሌው በቴዲ አፍሮ ተጽዕኖ ፈጣሪነት ቀንቻለሁ፣ ፖለቲከኛ ከመሆን ባለቅኔ ብሆን ይሻለኝ ነበር ብያለሁ ብለዋል። ታዋቂው ፖለቲከኛ በረከት ስምኦን ተፎካካሪ ፓርቲዎች በጫካ ውስጥ ከሚዋጉት የተለየ ባህሪ የላቸውም አሉ። በድግምት ሰዎችን ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናግተው ለመውሰድ የሞከሩ ግለሰቦች በእስራት ተቀጡ የሚል ናቸው። ዝርዝሮቹን ከኛ ጋር ቆዩ፣ ተከታተሉ። ታዋቂው የፕሮቴስታንት ዘማሪ ዶክተር ደረጀ ከበደ የቴዲ አፍሮ ዘፈን በብልጽግና አመራሮች በኩል ድንጋጤን መፍጠሩንና የዘፈኑን ጉልበት ጠንካራና የሀገሪቱን አሁናዊ ሁኔታ የሚያሳይ ነው ብለዋል። ዘማሪው 10 የሚሆኑ ካሴቶችን ሰርተው ለአማኝ ያበረከቱና በሚዘምሯቸው የመዝሙሮች ጉልበት የሚወደዱ የዜማና የድምፅ አቅማቸው ከፍተኛ የሆነ በዘማሪዎች ተርታ በቁጥር 1 የሚቀመጡ ተጽዕኖ ፈጣሪ መሆናቸው የሚታወቅ ሲሆን የብልጽግና መንግስት ሀገሪቱን ማስተዳደር ከጀመረበት ጊዜ ጀምሮ ግን የሚደርሰውን ግፍና በደል ለማሳየት ወደ ፖለቲካው ተስበው የገቡና ጠንካራ ትችት ለዩቲዩብ ተከታታዮቻቸው ከአሜሪካ በቀጥታ የሚያስተላልፉ ሆነዋል። ዘማሪው ከበፊትም ጀምሮ ለየት ያለ ባህሪ ያላቸውና አፈንጋጭ መሆናቸው የሚነገርላቸው ላመኑት ነገር ወደ ኋላ የማይሉ አቋም ያላቸው እንደሆኑ ይታወቃል። ለመጀመሪያ ጊዜ በክራር የሚያመልኩበት ቤተክርስቲያን ለማምለክ መሞከራቸው ያኔ ክራርን በቤተክርስቲያን መጠቀም ያልተለመደበት በመሆኑ በቤተክርስቲያን አመራሮች ዘንድ የአምልኮ ቦታውን ጠጅ ቤት ሊያስመስለው ነው እንዴ ተብለው እንደተወገዙ፣ ወደ ኋላ ላይ ደግሞ ዘመን ተሻሽሎ ኪቦርድ በውጭው ዓለም እየተለመደ ሲመጣ እሳቸውም ኪቦርድ እንዲለመድ ለማድረግ ሲሞክሩ አሁን ደግሞ ጭፈራ ቤት ሊያደርገው ነው ይባሉ እንደነበር የቤት ያጣው ቤተኛ መጽሐፍ ደራሲ ሙዚቀኛ ዮናስ ጎርፌ በአንድ ወቅት ተናግረው ነበር። ዘማሪው አሁንም ማነጋገራቸው አልቀረምና የቴዲ አፍሮ ዳስጣል ልብ የሚለው ዘፈን ወንጌል ነው። ወንጌል ማለት ደግሞ የክርስቶስ ፍቅር ነው። ወንጌል ማለት ደግሞ የክርስቶስን ፍቅር ነው የሚሰብከው። ቴዲም ስለ ሕዝብ ሞትና ጉስቁልና የዘፈነ በመሆኑ ከወንጌል የሚለይ አይደለም የሚል ሐሳብ ያለው ቪዲዮ ለቀዋል። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ገላና ጋሮምሳና ዮሲን ጌታውን የቴዲ አፍሮን ዘፈን የሚተች ዘፈን አስቀድሞ የቴዲ አልበም ከመውጣቱ በፊት ሰርተው እንዲያዘጋጁ በተነገራቸው መሰረት ሰርተው መልቀቃቸውን ኢትዮ ፎረም አጋልጧል። ዝነኞቹ የቴዲ አፍሮ ዳስጣል የዘፈን ትራክ ሐሳቡ አስቀድሞ በባለስልጣናቱ ይታወቅ ስለነበረ ገላና ጋሮምሳና ዮሲን ጌታውን ተዘጋጅተው መጠበቃቸውና የቴዲ ዘፈን ሲለቀቅ እነሱን መልቀቃቸው ለስራቸውም ከጠቅላይ ሚኒስትሩ በታዘዘው መሰረት አንድ ባለ ሀብት ክፍያ እንደፈጸመላቸው አዲስ ፎረም ጨምሮ ገልጿል። ታዋቂው ፖለቲከኛ አቶ በረከት ስምኦን በተፎካካሪ ፓርቲዎችና ግለሰቦች ላይ ጠንካራ ትችት ሰነዘሩ። አቶ በረከት ስምኦን በርካታ የምርጫ ክርክሮችን መመልከታቸውን ገልጸው በተፎካካሪ ፓርቲዎች ውስጥ ያሉ አንዳንድ ግለሰቦች በጫካ ሆኖ መንግስትን ከሚፋለሙት ጋር የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተናግረዋል። በመካከላቸው የሚታይ ልዩነት ቢኖር እነዛ በጫካ እነዚህ ደግሞ በከተማ መሆናቸው ብቻ ነው ብለዋል። የገዛ ፖሊሲያቸውንና ተጨባጭ እቅዶችን በማቅረብ ህዝብን ማሳመን ሲገባቸው እንደ ሰካራም በስድብ ብቻ ጊዜያቸውን በማባከን ህዝብ መናቅ እንደሆነም አቶ በረከት ስምኦን አክለው ገልጸዋል። የተማሪነት ዘመናቸውን ታሪክ በማስታወስ የ12ኛ ክፍል ተማሪ በነበርኩበት ወቅት 5 ጓደኞች ነበሩኝ። እነዚህ ጓደኞች አመቱን በሙሉ ደብተር ሳይከፍቱና ፊልም እያዩ ሲጫወቱ ከርመው የኮሌጅ መግቢያ ፈተና ነገ ነው ሲባል ይደውሉና ፈተናው ከየት ነው የሚወጣው በማለት ደብተር መፈለግ ይጀምራሉ በማለት ታሪካቸውን ያስታውሱት አቶ በረከት
አሁን ያሉ አንዳንድ ፓርቲዎች ላለፉት 5 ዓመታት የት እንደነበሩ ሳይታወቁ አሁን በድንገት ከእንቅልፉ እንደባነነ ሕፃን ጆሮአችንን በጩኸትና በስድብ እያደነቆሩት እንደሆነ በከፍተኛ ሁኔታ ተችተዋል። ሀገር ለመምራት የሚዘጋጅ ፓርቲ ወይም ግለሰብ እንዲህ አይነት ድርጊት እንደማይፈጽም ይልቁንም ጊዜውን በአግባቡ በመጠቀም ህዝቡ የእርሱን ፓርቲ እንዲመርጥ ማሳመን እንዳለበት አሳስበዋል። በድግምት ሰዎችን ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናግተው ለመውሰድ የሞከሩ ተከሳሾች በእስራት ተቀጡ። በምስራቅ ሐረርጌ ዞን በደኖ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ህይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸው ተጋልጦ በእስራት መቀጣታቸውን ፖሊስ አስታወቀ። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ለብስራት ሬዲዮ እንደገለጹት ተከሳሽ ኦሊያ ሱፊና ኡስማን መሐመድ የተባሉ ግለሰቦች በ2 ሰዎች ላይ በድግምትና ጥንቆላ ህይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበር ገልጸዋል። ይሁንና ድርጊታቸው በመጋለጡ በቁጥጥር ስር ውለዋል። አንደኛ ተከሳሽ ኦሊያ ሱፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምትና ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱን ለመፈጸም ሲሞክሩ ተደርሶባቸው በቁጥጥር ስር ውለዋል። መድኃኒት አድራጊው ሁለተኛ ተከሳሽ ኡስማን መሐመድ ከሁለቱ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሱፊ 10,000 ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ መድኃኒት ለማሰራት እንደሞከረ ነው የተገለጸው። በዚህም ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶች የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠት መድኃኒት አስደራጊው የአንደኛው ተጎጂ ግለሰብ የቅንድብ ጸጉር አዘናግቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር አውሎት ለጸጥታ አካላት እንዳስረገበው ገልጸዋል። ፖሊስም በግለሰቡ ላይ ባደረገው ምርመራ በቁጥጥር ስር የዋለው ግለሰብ በአንደኛው ተከሳሽ ጋር በገንዘብ ተስማምተው ድርጊቱን መፈጸማቸውን በማስረጃ በመረጋገጡ የምርመራ መዝገባቸው ተጠናቆ ለአቃቤ ሕግ መላኩን ገልጸዋል። ይህ የሀገሬ ኢትዮጵያ ሚዲያ ዩቲዩብ ቻናል የመረጃ ዝግጅት የሙከራ ስርጭት መርሃ ግብር ነው። ሰብስክራይብ እንድታደርጉ እናሳስባችኋለን። ስለተከታተላችሁ እናመሰግናለን። መልካም ቆይታ።